ባንክ 50 40 20 የባንክ አማራጭ ለ5 ዓመት ከ5 ዓመት ዋስትና ጋር ባለቤት ልናረጋችሁ ይሄን የመሰለ ምርጥ ፕለጊን ሃይብሪድ መኪና በአራት አይነት ከለር አማራጭ ይዘንላችሁ መተናል። 2018ም ልንገባ 5 ቀን ብቻ ስለቀረን ፈጥነው ደውለው መተው ይውሰዱ። የ2025 ዓመተ ምህረት ሞዴል ፎርድ ኢኳተር ፕለጊን ሃይብሪድ መኪና ሰው መኪና ጂኤምሲ እና ፎርድ አንድ ላይ በመሆን በ2025 ለዓለም ያበረከቱት ምርጥ ፕለጊን ሃይብሪድ መኪና ሲሆን በኤስዩቪ ቦዲ ታይፕ እናገኘዋለን። ኢንጂን 1.5 ሊትር ቱርቦ ቻርጅድ ኢንላይን በ4 ሲሊንደር የሆነ ኢንጂን 160 ኪሎዋት ፓወር ማመንጨት ከሚችል ኤሌክትሪክ ሞተር ጋር የተገጠመለት ሲሆን 18.4 ኪሎዋት አወር ባትሪ ካፓሲቲ ያለው ሊቲየም አይረን ፎስፌት ባትሪ ተገጥሞለታል። እንዲሁም በሃይብሪድ ሲስተም 367 ሆርስ ፓወር ማመንጨት ይችላል። ድራይቭ ትሬን ፍሮንት ዊል ድራይቭ መኪና ሲሆን በሁለት ስፒድ ዴዲኬትድ ሃይብሪድ ትራንዚሽን አማራጭ እናገኘዋለን። በተጨማሪም በፉል ቻርጅ እስከ 110 ኪሎ ሜትር ድረስ ይጓዝልን። በሃይብሪድ ሞድ ደግሞ በነዳጅም በኤሌክትሪክም እስከ 1110 ኪሎ ሜትር ድረስ ይጓዝልናል። ወደ ውስጥ ስንገባ ደግሞ በጣም በሚያምርና ሌክዠሪ በሆነ ሉክ የሚቀበለን ሲሆን ሄድ አፕ ዲስፕሌይ፣ መልቲ ፈንክሽን መሪ እንዲሁም ሰፋ ያለ ስክሪን ተገጥሞለታል። ገራሚ ምቾት ያላቸው ከሃይ ኳሊቲ ማቴሪያልና ሌዘር የተሰሩ ሂቲንግ፣ ቬንቲሌሽንና ማሳጅ ፈንክሽን የተካተተላቸው 7 ወንበሮች ተገጥመውለታል። እንዲሁም ከላይ ሰፋ ያለ የሚያምር ፓኖራሚክ ሰሩፍ የተገጠመለት ሲሆን አውቶማቲክ ኤር ኮንዲሽኒንግ ሲስተም ተካቶለታል። ሶ ፋሚሊስ የዚህ ፕለጊን ሃይብሪድ መኪና ዋጋም ሆነ ተጨማሪ መረጃ ከፈለጉ ከላይ ባለው ስልኮች ኪሩ ካርስ ብሎ ይደውሉልን። ባንክ 20 40 50 ከወለድ ነጻ የተመቻቸለት ምርጥ ፕለጊን ሃይብሪድ BYD መኪና ይዘንላችሁ መተናል። ከዛ በተጨማሪም የ5 ዓመት ዋስትናም ጨምረን የምናስረክባችሁም ስለሆነ ይህን ቪዲዮ እስከመጨረሻው ይከታተሉት። የ2025 ዓመተ ምህረት ሞዴል BYD ሶንግ ፕሮ DMI ይሄ መኪና ከኤስዩቪ ቦዲ ታይፕ ውስጥ የሚመደብ መኪና ሲሆን በጣም የሚያምር ሉክ እንዲሁም አስተማማኝ ቦዲ ያለው ኢንጂን 1.5 ሊትር ናቹራሊ አስፕሬትድ በ4 ሲሊንደር የሆነ ኢንጂን የተገጠመለት ሲሆን ፐርማነንት ማግኔት ሲንክሮነስ የተባለ ኤሌክትሪክ ሞተር ተገጥሞለታል። በሃይብሪድ ሲስተሙ 235 ሆርስ ፓወር ማመንጨት ይችላል። 18.3 ኪሎዋት አወር ባትሪ ካፓሲቲ ያለው ሊቲየም አይረን ፎስፌት የተባለ ባትሪ ተገጥሞለታል። በፉል ቻርጅ ደግሞ ከ64 ኪሎ ሜትር በላይ ሲጓዝልን፣ በነዳጅ ደግሞ በሊትር እስከ 20 ኪሎ ሜትር ድረስ ይጓዝልናል። ድራይቭ ትሬን ፍሮንት ዊል ድራይቭ መኪና ሲሆን በኤሌክትሮኒክ ኮንቲኒየስሊ ቫሪያብል ትራንስሚሽን አማራጭ እናገኘዋለን። ወደ ውስጥ ስንገባ ደግሞ እንደዚህ ጽድት ባለና በሚያምር ኢንቴሪየር ሉክ የሚቀበለን ሲሆን መልቲ ፈንክሽናል መሪ እንዲሁም 15.6 ኢንች ሮቴቲንግ ስክሪን ተገጥሞለታል። ከሃይ ኳሊቲ ማቴሪያልና ከፕሪሚየም ሌዘር የተሰሩ በጣም አሪፍ ምቾት ያላቸው ሂቲንግ ኤንድ ቬንቲሌሽን ፈንክሽን የተካተተላቸው ወንበሮች ተገጥሞለታል። እንዲሁም ከላይ ታሪፍ ሰፋ ያለ ፓኖራሚክ ሰሩፍም ተገጥሞለታል። ባክ ስፔሱንም ስናይ ሰፋ ያለ ትራንክ ስፔስ ስላለው ያለ ሀሳብ መጠቀም ይችላሉ። ፋሚሊስ ይሄን መኪና መግዛት ከፈለጉ እንዲሁም ተጨማሪ መረጃ ከፈለጉ ከላይ ባለው ስልክ ኪሩ ካርስ ብለው ይደውሉልን። ዛሬም በድጋሚ ባንክ 20 40 50 ከወለድ ነጻ የተመቻቹ ምርጥ ፕለጊን ሃይብሪድ መኪና ይዘንላችሁ መተናል። እንደተለመደው የ5 ዓመት ዋስትናም ጨምረን የምንሰጣችሁ ይሆናል። የ2025 ዓመተ ምህረት ሞዴል BYD ሲላዮን 05 DMI ከኤስዩቪ ቦዲ ታይፕ ውስጥ የሚመደብ መኪና ሲሆን እንደምታዩት በጣም የሚያምርና ለየት ያለ ዲዛይን ያለው መኪና ነው። ኢንጂን 1.5 ሊትር ኢንላይን በ4 ሲሊንደር ናቹራሊ አስፕሬትድ ኢንጂን የተገጠመለት ሲሆን በተጨማሪም 120 ኪሎዋት ፓወር ወይም 161 ሆርስ ፓወር ማመንጨት የሚችል ኤሌክትሪክ ሞተር ተገጥሞለታል። 12.9 ኪሎዋት አወር ባትሪ ካፓሲቲ ያለው ሊቲየም አይረን ፎስፌት የተባለ ባትሪም ተገጥሞለታል። ድራይቭ ትሬን ፍሮንት ዊል ድራይቭ መኪና ሲሆን በኢሲቪቲ ትራንስሚሽን አማራጭ እናገኘዋለን። ይህ መኪና በሊትር እስከ 16 ኪሎ ሜትር ድረስ ዘና አድርጎ የሚጓዝልን ሲሆን በፉል ቻርጅ ደግሞ ከ64 ኪሎ ሜትር በላይ ይጓዝልናል። ወደ ውስጥ ስንገባ ደግሞ እንደዚህ በጣም በሚያምር ሌክዠሪ በሆነ ኢንቴሪየር ሉክ የሚቀበለን ሲሆን መልቲ ፈንክሽን መሪ እንዲሁም 15.6 ኢንች ሮቴቲንግ ስክሪን ተገጥሞለታል። በጣም አሪፍ ምቾት ያላቸው ከሃይ ኳሊቲ ማቴሪያል የተሰሩ ሂቲንግ ኤንድ ቬንቲሌሽን ፈንክሽን የተካተተላቸው እስከ 5 ሰው ድረስ መያዝ የሚችሉ ወንበሮች ተገጥመውለታል። በተጨማሪም ከላይ በጣም የሚያምርና ሰፋ ያለ ፓኖራሚክ ሰሩፍ የተገጠመለት ሲሆን መልቲ ዞን አውቶማቲክ ክላይሜት ኮንትሮል ሲስተም ተካቶለታል። ባክ ስፔሱንም ስናይ ሰፋ ያለ ትራንክ ስፔስ ስላለው ሳይሳቀቁ የተለያዩ እቃዎችን መጫን ያስችለናል። ፋሚሊስ ይሄን መኪና መግዛት ከፈለጉ እንዲሁም ተጨማሪ መረጃ ከፈለጉ ከላይ ባለው ስልክ ኪሩ ካርስ ብለው ይደውሉልን። ባንክ 50 አመቻችተን ከኤሌክትሪክ መኪኖች ሌክዠሪ እና ግሬስፉል የሆነውን የ2025 ዓመተ ምህረት ሞዴል ማርሴዲስ EQE 500 በጣም በቆንጆ ዋጋ ይዘንላችሁ መተናል። እንደምታዩት በጣም የሚያምር ሉክ ሲኖረው በሌክዠሪ ሴዳን ቦዲ ታይፕ እናገኘዋለን። 402 ሆርስ ፓወር ማመንጨት የሚችል ኤሌክትሪክ ሞተር የተገጠመለት ሲሆን 96.1 ኪሎዋት አወር ባትሪ ካፓሲቲ ያለው ድራይቭ ትሬን ኦል ዊል ድራይቭ መኪና ሲሆን ይሄ መኪና በፉል ቻርጅ ከ500 ኪሎ ሜትር በላይ ይጓዝልናል። ወደ ውስጥ ስንገባ ደግሞ በጣም በሚያምር ሌክዠሪ በሆነ ኢንቴሪየር ሉክ የሚቀበለን ሲሆን መልቲ ፈንክሽናል መሪ እንዲሁም 12.8 ኢንች ስክሪን ተገጥሞለታል። ገራሚ ምቾት ያላቸው
ናቸው። ከሃይ ኳሊቲ ሌዘር የተሰሩ ፓወር አጀስታብል የሆኑ ሂቲንግ ኤንድ ቬንቲሌሽን ፈንክሽን የተገጠመላቸው ወንበሮች ተገጥመውለታል። እንዲሁም ትራይዞን አውቶማቲክ ክላይሜት ኮንትሮል ሲስተም ሲኖረው ከላይ ደግሞ ሰፋ ያለ የሚያምር ፓኖራሚክ ሰሩፍ ተገጥሞለታል። ሶ ፋሚሊስ ይሄን መኪና መግዛት ከፈለጉ እንዲሁም ተጨማሪ መረጃ ከፈለጉ ከላይ ባለው ስልክ ኪሩካር ስለው ይደውሉልን።